ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ አድማጮች፣ እንደምናመሻችሁ። ቦን ከተማ ከሚገኘው የዶይቼ ቬለ ዲደብሊው የቀጥታው ስቱዲዮ የነሐሴ 24 ቀን 2011 ዓ.ም ስርጭታችን እንሆ ጀመረ። ሸዋዬ ለገሰ ለአንድ ሰዓት አብሬያችሁ ቆያለሁ። ለዓለም ዜናው ነጋሽ መሐመድ ተዘጋጅቷል። የዕለተ አርብ ስርጭታችን ዜና፣ የዜና መጽሔትና ሁለት ሳምንታዊ ዝግጅቶችን አካቷል። የፖለቲካ ፓርቲዎች የጋራ ምክክር መድረክ ተወያይቶ ከስምምነት የደረሰባቸው ሀሳቦች ሳይካተቱ የምርጫ ሕጉ መጽደቁን መቃወሙ፣ ኢትዮ ቴሌኮም ስልታዊ ያለውን የ3 ዓመት እቅዱን ይፋ ማድረጉ፣ ኢትዮጵያን አትሌቶች ድል ያጡበት የዙሪክ ዲያመንድ ሊግን የሚያስቃኙ ዘገባዎች በዜና መጽሔቱ ተካተዋል። የዕለተ አርብ ሳምንታዊ መሰናዶች ከዕለተ አርብ ሳምንታዊ መሰናዶች ቀዳሚው የወጣቶች ዓለም የክረምት ትምህርት አሰጣጥና የተማሪዎችን ተሞክሮ የሚመለከት ጥንቅር አካቷል። በሳምንታዊ ማህበራዊ መገናኛ ብዙሃን ትኩረት የሳቡ ርዕሰ ጉዳዮች ላይ የተሰነዘሩ አስተያየቶችም ተሰባስበዋል። የዚህ ሳምንት የዶይቼ ቬለ ውይይት የቅምሻ ጥንቅርም አለን። አድማጮች ሁሉንም ለመከታተል አብራችሁን እንድትቆዩ በአክብሮት በመጋበዝ የምንገኝባቸውን የሞገድ መስመሮች ላስታውሳችሁ። በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ፣ በሳተላይት ደግሞ በአረብ ሳት በበድር 4 በ11996 ሜጋ ሄርዝ DWA 226 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA 2 ላይ ፈልጉን። በኢንተርኔትም ከድረገጻችን ወይም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም እንገኛለን። DW አምሃሪክ የፌስቡክ አድራሻችንም ነው። የቀጥታ ስርጭታችን በዚሁ ሰዓት ይተላለፋል። አዲስ አበባ ላይም በኢትዮ FM 107.8 አሁን ስርጭታችን በቀጥታ ይደመጣል። ስርጭታችን እንዳበቃ ደግሞ በቴሌግራም እንዲሁም በሳውንድ ክላውድ እናጋራችኋለን። በዚያም ተከተሉን። ከሁሉም ቀዳሚው የዓለም ዜና ነው። ነጋሽ ተዘጋጅቷል። መልካም ቆይታ። የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ። የሲዳማ ዞንን የወደፊት የአስተዳደር ደረጃን የሚበይን ህዝበ ውሳኔ በመጪው ህዳር መጀመሪያ እንደሚደረግ ብሔራዊ ምርጫ ቦርድ አስታወቀ። በሲዳማ ዞን የአስተዳደር ጥያቄ ሰበብና በሌሎች ምክንያቶች ደቡብ ኢትዮጵያን ያወከው ግጭትና ብጥብጥ የውጭ ሀገር ጎብኚዎችን ጉዞ ማጎሉን ደግሞ የክልሉ የቱሪዝም ቢሮ አመነ። ርዕሰ ከተማ ሐዋሳ ዛሬ አዲስ ምክትል ከንቲባ ተሾሞላታል። በሶማሊያው አክራሪ ደፈጣ ተዋጊ ቡድን አሸባብና ቡድኑ በሚቆጣጠረው አካባቢ ማዕቀብ ለመጣል የቀረበውን ረቂቅ የጸጥታው ጥበቃ ምክር ቤት ውድቅ አደረገው። የምክር ቤቱ አባላት ረቂቁን ውድቅ ያደረጉት ማዕቀቡ የእርዳታ አቅርቦትን ያግዳል በሚል ምክንያት ነው። የፓኪስታኑ ጠቅላይ ሚኒስትር ኢምራን ኻን የሀገራቸው ጦር ከህንድ የሚቃጣ ማንኛውንም ጥቃት ለመመከት ዝግጁ ነው አሉ። ኒኩሌር የታጠቁት ሁለቱ ሀገራት ውጊያ ቢገጥሙ ግን መዘዙ ለሌላውም ዓለም እንደሚተርፍ አስጠንቅቀዋል። ኻን የህንድ መንግስት በህንድ ካሽሚር ግዛት ህዝብ ላይ ያደርሳል ያሉትን በደል ዓለም አቀፉ ማህበረሰብ ችላ ብሎታል በማለት ወቅሰዋልም። ዜናው በዝርዝርም ደም አፋሳሽ ግጭት የቀሰቀሰው የሲዳማ ዞን የክልል አስተዳደርነት ጥያቄ በመጪው ህዳር በዞኑ ህዝብ ድምፅ እልባት እንደሚያገኝ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ሮይተርስ ዜና አገልግሎት ለኢትዮጵያ መንግስት ቅርበት ያለውን ፋና ብሮድካስት ጠቅሶ እንደዘገበው የሲዳማ ዞንን አስተዳደራዊ ስልጣን ለመወሰን በመጪው ህዳር 3 ህዝበ ውሳኔ ይደረጋል። የሲዳማ ዞን የክልል አስተዳደርነት ስልጣን እንዲኖረው የሲዳማ ፖለቲከኞችና የፖለቲካ አቀንቃኞች እስካሁን ድረስ ከፍተኛ ግፊት እያደረጉ ነው። ኤጄቶ በተሰኘው የወጣቶች ስብስብ የሚደገፉት ፖለቲከኞች ባለፈው ሐምሌ በተናጠል የሲዳማን የክልልነት ደረጃ ለማወጅ በመዛታቸው ሰበብ
በተቀጣጠለ ግጭትና ጠብ በትንሽ ግምት 53 ሰው ተገሏል። በብዙ ሚሊዮን የሚገመት ሀብትና ንብረት ወድሟል። በሮይተርስ ዘገባ መሠረት ምርጫ ቦርድ ለህዳሩ ህዝበ ውሳኔ 1700 የድምፅ መስጫ ጣቢያዎችንና 8500 ምርጫ አስፈጻሚዎችን አዘጋጅቷል። በጉዳዩ ላይ ይነጋገራል የተባለው የደቡብ ክልላዊ መስተዳድር ምክር ቤት ስብሰባ ዛሬ ነገ እየተባለ እየተገፋ ነው። ከሲዳማ ጋር ተመሳሳይ የራስ ገዛ አስተዳደርነት ጥያቄ ያነሱ የሌሎች 10 ብሔረሰቦች ጉዳይ እስካሁን አግባቢ መልስ አላገኘም። የሐዋሳ ከተማ አስተዳደር ምክር ቤት ደግሞ በቅርቡ ከኃላፊነት በታገዱት በከተማይቱ ምክትል ከንቲባ ምትክ አቶ ጥራቱ በየነን ምክትል ከንቲባ አድርጎ ሾመ። ዛሬ የተሰየመው የምክር ቤቱ ስብሰባ ሹመቱን በሙሉ ድምፅ ነው ያጸደቀው። አዲሱ ምክትል ከንቲባ ለምክር ቤቱ ባደረጉት ንግግር የስራቸው ዋና ትኩረት የሐዋሳ ከተማን ሰላም ወደ ነበረበት መመለስ ነው። የሐዋሳው ወኪላችን ሸዋንግዛው ወጋየሁ እንደዘገበው አቶ ጥራቱ እስከ ዛሬ ድረስ የደቡብ ክልል የማዕድን ኢነርጂ ኤጀንሲ ዋና ስራ አስኪያጅ ነበሩ። የቀድሞው የሐዋሳ ምክትል ከንቲባ አቶ ስኳሬ ሾዴ ባለፈው ሐምሌ አጋማሽ ከተማዋን ባበጠው ግጭትና ሁከት ምክንያት ከኃላፊነት ከታገዱ ሳምንታት አልፏል። በተያያዘ ዜና የደቡብ ኢትዮጵያ ርዕሰ ከተማ ሐዋሳን ጨምሮ አካባቢውን ዘንድሮ የጎበኘው የውጭ አገር ጎብኚ ወይም ቱሪስት ቁጥር በብዙ ሺህ ማሽቆልቆሉን የክልሉ የባህልና ቱሪዝም ቢሮ አመነ። የደቡብ ኢትዮጵያ መስተዳድር የባህልና ቱሪዝም ቢሮ ኃላፊ ወይዘሮ ሰብለ ጸጋ አየለ ለጋዜጠኞች እንደነገሩት ዘንድሮ ወደ አካባቢው የተጓዘው የውጭ ሀገር ጎብኚ ቁጥር ከአምናው በ49 ሺህ የቀነሰ ነው። ኃላፊዋም አክለው እንዳሉት የውጭ ሀገር ጎብኚዎች ቁጥር ለማሽቆልቆሉ ዋናው ምክንያት በተለያዩ የደቡብ ኢትዮጵያ አካባቢዎች የተከሰተው ደም አፋሳሽ ሁከትና ብጥብጥ ነው። 2011 ላይ እንደ ክልል በአጠቃላይ ስናየው የውጭ ሀገር ቱሪስት ወደ 49 ሺህ ያህል መቀነስ የታየበት ሁኔታ ነው ያለው። ይሄም አንደኛም ሀገራዊ ሁኔታውም ተጽዕኖ ሊኖረው ይችላል። በተለይ ደግሞ በክልላችን በየአካባቢው የነበሩት ችግሮች ከ2010 መጨረሻ ጀምሮ በየቦታው የሚታዩ ችግሮች ስለነበሩ በፈጠረብን ጫና ምክንያት የተከሰተ የቱሪስት ፍሰት መቀነስ ነው። በደቡብ ኢትዮጵያ የጌዲዮ፣ የአማሮ፣ የቴፒ የሌሎች አካባቢዎችንና በቅርቡ ደግሞ የሲዳማ ዞን ዘንድሮ ግጭትና ሁከት አልተለያቸውም። በተለይ የሲዳማ ዞን የአስተዳደር ጥያቄ ያቀጣጠለው ግጭት በትንሽ ግምት 53 ሰው ገድሏል። ርዕሰ ከተማ ሐዋሳን ጨምሮ ያወቀው ግጭት የሰከነው የፌዴራሉ መንግስት ኮማንድ ፖስት ያለውን ወታደራዊ እዝ ከደነገገ በኋላ ነው። ይህ ዶቼ ቬለ ነው። በሶማሊያው አክራሪ ደፈጣ ተዋጊ ቡድን አሸባብና ቡድኑ በሚቆጣጠራቸው አካባቢዎች ላይ ማዕቀብ እንዲጣል የሚጠይቀውን ረቂቅ ደንብ የጸጥታው ጥበቃ ምክር ቤት ውድቅ አደረገው። ምክር ቤቱ ዓለም አቀፍ አሸባሪ በሚባሉት በአልቃይዳና በእስላማዊ መንግስት ላይ ከዚህ ቀደም ዓለም አቀፍ ማዕቀብ ጥሎ ነበረ። አዲሱ ረቂቅ የጸጥታው ጥበቃ ምክር ቤት በውሳኔ ቁጥር 1267 በሁለቱ አሸባሪ ቡድናት ላይ የጣለው ማዕቀብ በአሸባብ ላይም እንዲጸና የሚጠይቅ ነበረ። የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ኦቻን ጨምሮ በርካታ መንግስታዊ ያልሆኑ ድርጅቶች ረቂቁን ሲቃወሙት ነበረ። ድርጅቶቹም ረቂቁን የተቃወሙት ማዕቀቡ ከተጣለ አሸባብ በሚቆጣጠራቸው አካባቢዎች ለሚኖረው ሕዝብ እርዳታ መስጠትን ሙሉ በሙሉ የሚያግድ በመሆኑ ነው። ኬንያ ግን ማዕቀቡ እንዲጣል ከፍተኛ ግፊት ስታደርግ ነበረ። የሶማሊያ መንግስት በተቃራኒው ማዕቀቡ አሸባብ በሚቆጣጠራቸው ግዛቶች የሚኖረውን ሕዝብ ሙሉ በሙሉ የአሸባብ ተገዢ ያደርገዋል በማለት ማዕቀብ መጣሉን ሲቃወም ነበረ። ትናንት ማምሻ በተሰየመው የጸጥታው ጥበቃ ምክር ቤት ስብሰባ ላይ ከምክር ቤቱ አባላት መካከል ጀርመን፣ ቤልጂክ፣ ፖላንድ፣ ፈረንሳይ፣ ኩዌት እና ዩናይትድ ስቴትስ ሐሳቡን በመቃወማቸው ረቂቁ ውድቅ ሆኗል። ህንድ ፓኪስታን በምታስተዳድረው የካሽሚር ግዛት ላይ ጥቃት ልትፈጽም እንደምትችል የፓኪስታኑ ጠቅላይ ሚኒስትር ኢምራን ካን አስታወቁ። ካን እንደሚሉት የህንድ መንግስት በህንድ ካሽሚር ህዝብ ላይ በሚፈጽመው ግፍ ምክንያት የሚሰነዘርበትን ወቀሳ አቅጣጫ ለማሳት የፓኪስታን ካሽሚርን ግዛት ማጥቃቱ አይቀርም። የፓኪስታኑ ጠቅላይ ሚኒስትር በህንድ ካሽሚር ህዝብ ላይ የሚያደርሰውን ግፍ በመቃወም ኢስላማባድ አደባባይ ለወጣው ህዝብ እንደነገሩት ህንድ
ለምትወረውረው ለእያንዳንዱ ጡብ ፓኪስታን አጸፋ ድንጋይ ይጠብቀዋል ብላለች። दुनिया को अभी से बता रहे हैं कि ये कुछ ना कुछ करेंगे आजाद कश्मीर में ህንድ በነጻይቱ ካሽሚር ላይ ጥቃት እንደምትሰነዝር እንንገራችሁ። ለናሬንድራ ሞዲ በግልጽ መንገር የምፈልገው የምትወረውሯት እያንዳንዷ ጡብ የድንጋይ አጸፋ ይገጥማታል። ጦራችን ዝግጁ ነው። जवाब हम पत्थर से देंगे። ሁለቱ ኒኩሌር የታጠቁ ጠላቶች ውጊያ ከገጠሙ መዘዙ በአካባቢው ብቻ እንደማይወሰን ኻን አስጠንቅቀዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የህንድ ካሽሚር አስተዳደር ስልጣንን ገፈው የአስቸኳይ ጊዜ አገዛዝ ከጣሉ 1 ወር ሊደፍን ነው። ከገዳው ወዲህ የግዛቲቱ ህዝብ የመንቀሳቀስ መብቱ በእጅጉ ተገድቧል። የፓኪስታን ህዝብ ለህንድ ካሽሚር ህዝብ ያለውን ድጋፍ በየከተሞቹ በሚያደርገው ሰልፍ እየገለጸ ነው። የፓኪስታኑ ጠቅላይ ሚኒስትር ኢምራን ኻን ዓለም አቀፉ ማህበረሰብ በካሽሚር ሙስሊሞች ላይ የሚፈጸመውን በደል ችላ ብሎታል በማለት ወቅሰዋል። कि जब मुसलमानों पे जुल्म होता है በአሳዛኝ ስሜት መግለጽ የምፈልገው በሙስሊሞች ላይ ጭቆና ሲፈጸም ዓለም አቀፉ ማህበረሰብና ፍትህ መስጠት የሚገባቸው የተባበሩት መንግስታት ድርጅትን የመሳሰሉ ዓለም አቀፍ ተቋማት ዝምታን መምረጣቸው ነው። इंसाफ देना होता है जिस तरह यूनाइटेड नेशंस है। የፓኪስታኑ ጠቅላይ ሚኒስትር በህንድ ካሽሚር ህዝብ ላይ ይደርሳል ያሉትን ግፍ በቅርቡ ለሚሰየመው ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደሚያቀርቡ አስታውቀዋል። ዛሬ በመላው ፓኪስታንና ፓኪስታን በምታስተዳድረው የካሽሚር ግዛት በየአደባባዩ የተሰለፈው በብዙ ሚሊዮን የሚቆጠር ህዝብም የህንድን እርምጃ አውግዟል። የቻይና ራስ ገዝ ከተማ የሆንግ ኮንግ አስተዳደርን በአደባባይ የሚቃወመውን ህዝብ ያስተባብራሉ ተብለው ከታሰሩ ፖለቲከኞች ሁለቱ ዛሬ በዋስ ተፈቱ። ዴሞስቲሶ የተባለው ተቃዋሚ ፓርቲ ከፍተኛ ባለስልጣናት ጆሹዋ ዎንግ እና ኦግነስ ቾው የታሰሩት ህዝብን ለህገወጥ ሰልፍ አደራጅታችኋል በሚል ምክንያት ነው። ፖለቲከኞቹ ህዝብን ለአመፅና ለህገወጥ ተቃውሞ ሰልፍ በማደራጀት ወንጀል እንደሚከሰሱ የግዛቲቱ ህግ አስከባሪዎች አስታውቀዋል። ይሁንና ሁለቱ ፖለቲከኞች ዛሬ ከእስር ቤት እንደተለቀቁ የጀመሩትን የአደባባይ ተቃውሞ ለመቀጠል ዝተዋል። የሆንግ ኮንግ ባለስልጣናት ዛሬ ሁለቱም ፖለቲከኞች ለቀው ሌሎች ፖለቲከኞችን የፖለቲካና የመብት አቀንቃኞችን አስረዋል። የሆንግ ኮንግ ባለስልጣናት በተቃዋሚዎቻቸው ላይ የሚወስዱትን እርምጃ የአውሮፓ ህብረት የውጭ ግንኙነት የበላይ ኃላፊ ወይዘሮ ፍሬድሪካ ሞኮሮኒ አሳሳቢ ብለውታል። በእርግጥ ሆንግ ኮንግ ውስጥ በተለይ ባለፉት ሰዓታት ውስጥ የሚወሰደው እርምጃ በጣም አሳሳቢ ነው። የሆንግ ኮንግ ባለስልጣናት የመሰብሰብ ሐሳብን በነጻነት የመግለጽ የመደራጀትና በሰላም የመሰለፍ መብትን እንዲያከብሩ እንጠብቃለን። እንደ አውሮፓ ህብረትና ከአባል መንግስታት ጋር በመቀናጀትም ሁኔታውን በቅርብ መከታተላችንን እንቀጥላለን። በርካታ የተቃውሞ ሰልፍ አደራጆች በመታሰራቸው ለነገ አቅደውት የነበረውን የአደባባይ ሰልፍ ለመሰረዝ ተገደዋል። ይህ ዶይቼ ቬለ ነው። ዜናውን ለማብቃት ርዕሶቹን በድጋሜ ላስታውሳችሁ። የሲዳማ ዞንን የወደፊት አስተዳደር ደረጃን የሚበይን ህዝበ ውሳኔ በመጪው ህዳር መጀመሪያ እንደሚደረግ ብሔራዊ ምርጫ ቦርድ አስታወቀ። በሲዳማ ዞን የአስተዳደር ጥያቄ ሰበብና በሌሎች ምክንያቶች ደቡብ ኢትዮጵያን ያወከው ግጭትና ብጥብጥ የውጭ ሀገር ጎብኚዎችን ጉዞ ማጎሉንም የክልሉ የቱሪዝም ቢሮ አመነ። ርዕሰ ከተማ ሐዋሳም ዛሬ አዲስ ምክትል ከንቲባ ተሾሞላታል። በሶማሊያው አክራሪ ደፈጣ ተዋጊ ቡድን አልሸባብና ቡድኑ በሚቆጣጠረው አካባቢ ማዕቀብ ለመጣል የቀረበውን ረቂቅ የጸጥታው ጥበቃ ምክር ቤት ውድቅ አደረገው። የምክር ቤቱ አባላት ረቂቁን ውድቅ ያደረጉት ማዕቀቡ የእርዳታ አቅርቦትን ያግዳል በሚል ምክንያት ነው። የፓኪስታኑ ጠቅላይ ሚኒስትር ኢምራን ኻን የሀገራቸው ጦር ከህንድ የሚቃጣ ማንኛውንም ጥቃት ለመመከት ዝግጁ ነው አሉ። የዜናው መልእክት እስካሁኑ ነበር። የዓለም ዜናዎቹን አድማጮች ከነጋሽ መሐመድ ተከታተልን። ስርጭታችን ይቀጥላል።